الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراችሁ እህት ወንድሞቼ እንዲሁም የነሽር ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በአላችሁበት ዓለም ዳርቻ በሙሉ የአላህ ሰላምና እዝነት ከናንተ ጋር አይለይላችኋለሁ ማለት ነው። እንግዲህ በዛሬ ፕሮግራም ሱረቱል አለቅን የምንማር ይሆናል ማለት ነው። ሱረቱል አለቅ እንደሚታወቀው አንድ ነገር ልጠቁማችሁ እዚህ ቦታ ላይ ሱረቱል አለቅ በነብዩ ሰለላሁ ዐለይሂ ወሰለም ላይ ከወረዱት ቁርአኖች ወይንም ቁርአን ሱራዎች ለመጀመሪያ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደ የሆነ ሱራ ነው። እስከ 5ኛው አያ ድረስ ያለው በነብዩ ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ጊዜ ቁርአን ብሎ ሲወርድ ለመጀመሪያ ጊዜ የወረደ የሆነ ሱራ ነው። ይህ ሱራ በውስጡ አንድን ትልቅን መልእክት ይዟል። እህት ወንድሞቼ የመጀመሪያው አያ ምን ይላል መሰላችሁ? ኢቅራ ይላል። ኢቅራ ማለት አንብብ፣ ተማር፣ ተመራመር ማለት ነው። እንደ እስልምና ደግሞ የእውቀት ምንጭ የሆነው ማንኛውም ነገር ግራ ሲገባን ወደሱ የምንመለስበት የሆነው ትልቁ መጽሐፋችን ሀዘል ቁርአን ይህ ቁርአን ነው። ታዲያ እህት ወንድሞቼ ይህንን ከአላህ ዘንዳ የተወረደ ቁርአንን በማንበባችሁ በመጣራችሁ እሱን ለመረዳት በመታገላችሁ ደስተኛ አይደላችሁም? ያ ኢኽዋን ወላሂ እናንተ ከማንኛውም ሰው በላይ ናችሁ። ይህ ቁርአን እየከበዳችሁ ላይ ጧት ማታ እየለፋችሁ በምትታገሉበት ወላሂ ደስተኛ ልትሆኑ ይገባል ያ ኢኽዋን። ስፔሻሊ በተለየ መልኩ ደግሞ ከሀገራችሁ ውጭ ሆናችሁ ሰው ቤት ሆናችሁ የምትቀሩ እህቶች ወላሂ አላህን አመስግኑ። እናንተ ባለ ሁለት አጅር ናችሁ። ሁለት አጅር ነው ያላችሁ። አላህ ዘንዳ ትልቅ ቦታ ነው ያላችሁ። ኢንሻአላሁ ተዓላ አላህ ይቀበለን ሁላችንም። ወላሂ በዚህ ዙሪያ ብዙ ባወራ ደስ ይለኛል። ነገር ግን ቪዲዮ እንዳይረዝምብን ያክል ወደ ትምህርታችን እንገባለን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطئة فليدع ناديه سندع الزبانية كلا لا تطعه واسجد واقترب إن شاء الله تعالى تلاوون بزملكم ማንበብ እንችላለን። ልክ እንደተለመደው በላው ላይ ያሉትን ደግሞ አንዳንድ የተጅዊድ ህጎችን አጠር ባለ መልኩ የምንዳስሳቸው ይሆናል። የመጀመሪያውና ትንሽ ሊያወዛግበን የሚችለው ይህ ኢቅራ የሚለው ቃል ነው። ይችን የመጀመሪያዋን ሐምዛ ኢ ብለን ያነበብናትን ለምንድን ነው ኢ ብለን ያነበብናት? ከስራ የላት፣ ፈትሐ የላት፣ ضማ የላት።
ኢ ብለን ግን አነበብናት ኢቅራ ብለን። ኢንሻአላሁ ተዓላ ሰፊ የሆነ ዝርዝሩን በሌላ ጊዜ በተጅዊድ ፕሮግራማችን ላይ የምንማረው ይሆናል። አሁን ግን ዝም ብላችሁ እናንተ በከስራ ታነቧታላችሁ። እቺን ሐምዛዋን የመጀመሪያዋን ኢ በሚለው ትይዙታላችሁ ማለት ነው። ኢቅራ ኢቅራ ብላችሁ ታነቡታላችሁ ማለት ነው። ኢቅራ ቢስሚ ረቢከ። እዚህ ቦታ ላይም ቢስሚ የምትለው ላይ ከባና ሲን መካከል ያለችው ሐምዛ አትቀራም። አንዳንድ እህትና ወንድሞች ቢአስሚ ብለው ያነቡታል። ቢአስሚ፣ ይህ ትልቅ ስህተት ነው። ቢስሚ ነው የምንለው። ቢስሚ ኢቅራ ቢስሚ ረቢከ አለዚ ኸለቆ ኸለቆ ነው የምንለው። እስኪ አንዴ እናንብበው ከኔ ጋር በሉ። ኢቅራ ቢስሚ ረቢከ አለዚ ኸለቆ። ግልጽ ነው ብዬ አስባለሁኝ። ኸለቀል ኢንሳነ ሚን ዐለቆ ሚን ዐለቆ። እዚህ ቦታ ላይ ኑንን ግልጽ ታወጡታላችሁ። ሚን ነው መሆን ያለበት። ሚን ዐለቆ። ኢቅራ ሶስተኛ አንቀጽ አሁንም እዚህ ቦታ ላይ በከስራ ነው የምትቀሯት። ኢቅራ ወረቡከል አክረም አክረም። አንዴ እንድገመው። ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ቢልቀለም ዐለመል ኢንሳነ ዐለመል ኢንሳነ ብለን መቆየት እንዳይረሳ። ጉና ይባላል ይሄ። ዐለመል ኢንሳነ ማ ለም ያዕለም ከላ መሳቢያ ከላ ኢነል ኢንሳነ ለየጥጋ ለየጥጋ። አንዴ እንድገመው። ከላ ኢነል ኢንሳነ ለየጥጋ አረአሁ እስተግና። ትልቁ ችግር እዚህ ቦታ ላይ ነው። አሁን አንረአሁ ይህ ስህተት ነው። አንረአሁ ይሄ ስህተት ነው። አንረአሁ ይሄም ስህተት ነው። ብዙ ወንድሙና እህቶች ላይ ስላስተዋልኩት ነው ይሄንን። እዚህ ቦታ ላይ ኑን አትቀራም። ገብቷችኋላ? እዚህ ቦታ ላይ ኑን አትነበብም። ቀጥታ ከሐምዛ ወደ ራ ነው የምትሄዱት። አረአ አረአሁስ። እዚህ ደግሞ ከሃና ሲንን ማገናኘት ላይ አሁንም እንዳትቸገሩ እዚች ቦታ ላይ አረአሁ እስተግና። እቺን ቢያንስ ወደ 10 ጊዜ መደጋገም አለባችሁ። በጣም ነው የሚያስቸግረው። አረአሁ እስተግና ኢንሻአላሁ ተዓላ። ኢነ ኢላ ረቢከ ሩጅዓ። ይሄ በጣም ቀላል ነው። አረአይተ አለዚ የንሃ። የነሃ እንዳትሉ፣ የነሃ አይቻልም። ይሄ ክልክል ነው። የንሃ የንሃ ያ ፈትሐ ኑን ስኩን የን አይደለች። የን ትሉና ከዛ በኋላ ሃ ማለት ነው። በጣም ቀላል ነው። አንዴ እንድገመው። አረአይተ አለዚ የንሃ። በጣም ቀላል። ዓብደን ኢዛ ሰላ። ይህም በጣም ቀላል ነው። አረአይተ ኢን ካነ ዐለል ሁዳ አው አመረ ቢተቅዋ። አው አመረ ቢተቅዋ እንዳትሉ። ቢተቅዋ ይህ ስህተት ነው። ቢተቅዋ ቢተቅዋ። አንዴ እንድገመው። አው አመረ ቢተቅዋ። አረአይተ ኢን ከዘበ ወተወላ። አረአይተ ኢን ከዘበ ኢንከ። አደራ ጉና እንዳይረሳ።
إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية እዚህ ቦታ ላይ እስኪ ቆም እንበል። አይንና ባል እንዴት አድርገን ነው የምናገናኘው? አይን ፈትሐተይን አን አሁን እዚህ ቦታ ላይ ለነስፈዐን ቢናሲያ ነው የምንለው አይደለም። ይኸው እዚህ ቦታ ላይ ሚም ከላይ ተጽፋልናለች አይደለ? አይን ፈትሐተይን ነው እኮ ትክክል ነው። ግን ባ ሲመጣ ከፈትሐተይን በኋላ ባ ሲመጣ ይችን ሚም አይን ላይ ወይንም ደግሞ ከባ በፊት የነበረው ፊደል ላይ ታገኟታላችሁ። ይሄ ማለት ምንድነው? አይንን በአንድ ፈትሐ ቅሩት፣ አንዷን ፈትሐ ደግሞ ወደ ሚም ቀይሯት የሚልን ህግ ለማስታወስ ነው ሚም ከላይ የምትጻፈው። ስለዚህ አይንና ባ መካከል ስኩን የሆነ ሚም አለ። ስናነበው አፋችን ላይ ያስታውቀናል። ሞክሩት እስኪ። ለነስፈዐን አያችሁት? ወደ ባ ከመሄዳችን በፊት ምላሳችን ራሱ ከንፈራችን ይገናኛል ሚምን ለማንበብ። ለነስፈዐን ቢናሲያ ብለን ማንበብ እንችላለን ማለት ነው። ናሲየቲን ካዚበቲን ኻጢአህ ፈልየድዑ ናዲየህ። ፈልየድዑ እንዳትሉ፣ ፈልየድዑ ይህ አማርኛ ነው። ፈል ላም ስኩን ፈል አይደለች? ፈትሐ ላም ስኩን ፈል፣ ከዛ ያ ፈትሐ ዳል ስኩን የድ አይደለ? ፈል የድ ፈልየድዑ ናዲየህ። ግልጽ ይመስለኛል። ፈልየድዑ ናዲየህ ሰነድዑ ዘባኒየህ ከላ ላ ቱጢዕሁ። የመጨረሻው ችግር ደግሞ እዚህ ላይ ነው። ከላ ላ ሁለቴ ነው ላላ የምትሉት እዚህ ቦታ ላይ እንዳትደናገሩ። ከላ ትላላችሁ። ካፍ ላይ የተቀጠለው ላምን የመጀመሪያው ከላ ላ ቱጢዕሁ። እንደገና ደግሞ ላ። እስኪ አንድ ላይ እንበለው። ከላ ላ ቱጢዕሁ ከላ ላ ቱጢዕሁ ወስጁድ ወቆተሪብ እንላለን። ከቻላችሁ እዚች ቦታ ላይ ስጁድ ብትወርዱ የተመረጠ ነው ኢንሻአላሁ ተዓላ። እኔ አሁን ቪዲዮ እየቀረጽኩኝ ስለሆነ ስጁድ መውረድ አልተመቸኝም ማለት ነው። ኢንሻአላሁ ተዓላ ይህንን ይመስላል ማለት ነው። ያልገባችሁና ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ጥያቄያችሁን ጻፉልኝ። እሺ፣ ቀጣይ ሌላ ሱራ ይዤ ስመጣ የእናንተን ጥያቄ በመጀመሪያ መልሼ ወደ ቀጣዩ ሱራ እገባለሁኝ ማለት ነው ኢንሻአላሁ ተዓላ። ይህ ቪዲዮ የሚደርሳችሁ ደግሞ ዛሬ ጁምዓ ቀን ከሆነ ዕለተ ጁምዓ ሁልጊዜ ማታ ማታ በዚሁ በኔ ዩቲዩብ ቻናል ላይቭ የምንገባ ይሆናል ማለት ነው። እዛ ቦታ ላይ የተለያዩ የሆኑ የቁርአንን ትምህርቶችን እንዲሁም አንዳንድ የምንወያይባቸው ነገራቶች ይኖራሉ። ላይቭ ላይ እንገናኝ። ማታ በኢትዮጵያ አቆጣጠር ከ3 ሰዓት ተኩል በኋላ ኢንሻአላሁ ተዓላ ላይቭ በኔ ቤት እንገናኝ አይቀርም ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።